ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ የምንመለከተው ኤክሰል አፕሊኬሽን እንዴት እናወርዳለን የሚለውን ነው። ኤክሰል አፕሊኬሽን ለማውረድ መጀመሪያ ወደ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ የቴሌግራም ቻናሌን ጆይን ብላችሁ ማውረድ ትችላላችሁ። አሁን ኤክሰል አፕሊኬሽን አቨሬጅ ኤንድ ሰም እንዴት አድርገን እንደምንሰራ ላሳያችሁ። መጀመሪያ አሁን እኔ ያዘጋጀሁትን ላሳያችሁ። ከዚህም ሀና ሙልጌታ፣ ሰላም በላቸው፣ እስማኤል ኢብራሂም እና ሙላት ጋሻው የሚባሉ ተማሪዎች አሉ። እነዛ ያመጡት ደግሞ ባዮሎጂ እነዚህ ይሄን አምጥተዋል። ማትስ ደግሞ እነዚህን አምጥተዋል። እንግሊዝ ደግሞ ይሄን እንደምታዩት አምጥተዋል። የእነዚህን አሁን ያመጡትን ሰምና አቨሬጅ እንዴት እንደምንሰራ ነው የማሳያችሁ። ሰም ለመሰራት በመጀመሪያ ከዚህ ሰም ብላችሁ ጽፋላችሁ ካለኝ ከዛ በኋላ ካታች ግድም ላይ በሀና በመጀመሪያው ተማሪ ስትሬት ታረጉትና እንትኑን ከዛ አይፎፌክስ ትገባላችሁ። ከዛ ሰም የምትለዋን ትነካላችሁ። ከዛ ኦኬ የሚለውን ትነኩታላችሁ። ከዛ የሀና ሙልጌታ የመጀመሪያዋን ተማሪ ያመጣችውን ባዮሎጂ፣ እንግሊዝ፣ ማትስ ያገኘችውን ቲክ ታረጉትና ኦኬ ትሉታላችሁ። ከዛ በኋላ ሰም የምትለዋን ያለችዋን ወርታች ስታረጓት የሁሉንም ተማሪ ይሰራላችኋል ማለት ነው። ከዛ በኋላ ደግሞ አቨሬጅ እንዴት እንደምሰራ ላሳያችሁ። ከዚህም እንዳሁኑ እንደ ሰም አቨሬጅ ብላችሁ ጽፋላችሁ። ደግሞ ከዚህ አቨሬጅ ብላችሁ ከጻፋችሁ በኋላ ከዚህ ግድም ላይ በሀና ስትሬት በመጀመሪያዋ ተማሪ ስትሬት ታረጉትና ኤፎፌክስ ትገባላችሁ። ኤፎፌክስ ከገባችሁ በኋላ አቨሬጅ የምትለዋን ቲክ ታረጉትና ኦኬ ትሉታላችሁ። ከዛ በኋላ ቲክ ያረጋችሁትን ተማሪ የመጀመሪያዋን ተማሪ ያገኘችውን ሶስቶችን ወይም እንደምፈልጉት ባዮሎጂ፣ ማትስ፣ እንግሊዝ ነው ያስቀመጥኩላችሁ። እነዛን ቲክ ታረጉትና ኦኬ ትሉታላችሁ። ከዛ በኋላ እንደምታዩት እንዲቻላችሁ ወርታችሁ ስታረጉት የሁሉንም ተማሪ አቨሬጅ ይሰራላችኋል ማለት ነው። ሌላ የምሰራላችሁ ቪዲዮ ካለ ኮሜንት ላይ አሳውቁኝ። ለዛሬ ጨርሰናል። አመሰግናለሁ።